መቶ ጨዋታዎች አድርጓል በእነዚህ ጊዜያት እና ጠንካራ የአርሰናል የመከላከል ክፍል አንድ ሊያበላሽብህ ከሚችሉ ሪከርዶች መካከል አንዱን ነው ያበላሸው። የሊቨርፑል ያለፉት 600 ተከታታይ ጨዋታዎች ኢላማውን የጠበቀ ሙከራን የመሞከር ሂደት መግታት የቻለ የተከላካይ ክፍል ነው። በእርግጥ የጨዋታው ከባድ የሚባል ሙከራም ሲመጣ ያየ ነው በሊቨርፑል በኩል ነው። በተለይ ኮነር ብራድሊ መቷት አንግል የገጨችበትን ኳስ መጥቀስ እንችላለን። ከዛ ውጭ ድርቅ ያለ ጨዋታ ነበር። ግን 600 ጨዋታ በኋላ ሊቨርፑል ኢላማውን የጠበቀ ሙከራ አልሞከረም። ላለፉት 16 ዓመታት በእያንዳንዱ ጨዋታ ይሄን ያደርግ ነበርና ይሄንን ስትል የአርሰናልን የመከላከል ክፍል ማድነቅ ይኖርባል። እያወራን ያለነው አርሰናል ግብ አልተቆጠረበትም አይደለም፣ ኢላማውን የጠበቀ ሙከራ አልተሞከረበትም እያለ ነው የምንገኘው። እና ደግሞ እየተጋጠምክ ያለፈው ዓመት የሊጉ ሻምፒዮን የማጥቃት ክፍሉን በጥሩ ሁኔታ ማደስ የቻለ ምንም እንኳን ሁለቱም የማጥቃት አማራጮች በቡድን ውስጥ ባይኖሩም ቲፒካል 9 ቁጥር አልነበሩም። አሌክሳንደር አይዛክም ሁጎ ኤኪቲኬም አልነበሩትም። ያ ከቲንግ ኤጅ አልነበረውም ሊቨርፑል የጨዋታው ላይ ስንመለከት እና አርሰናል ስኳዱ ከጉዳት ነፃ እስከሆነ ድረስ ዝውውር ፍለጋ ፓኒክ የሚባል ዝውውር ለማድረግ የሚወጣ አይመስለኝም እኔ በግሌ እና በአርሰናል በኩል ዝውውር አልጠብቅም። ሌላው መመልከት ያለብን ሊቨርፑል ነው። ሊቨርፑል ከነዛ ከ400 ሚሊዮን ፓውንድ በላይ ከ500 ሚሊዮን ፓውንድ የቀረበ ዝውውር ካረገ በኋላ ተጨማሪ ዝውውሮችን ሲያደርግ አይታየኝም። ሊቨርፑልም ይሄንን ቡድን አሁን ለ9 ተከታታይ ጨዋታዎች አልተሸነፈም። ይዞ ሪትሙን ሞመንተምን ማስቀጠል ለዋንጫ እያሰበ አይደለም ይሄ ቡድን። ስለዚህ አሁን ልክ ኤምሬትስ ስለሄደ ጨዋታውን 0-0 አጠናቀ መጥቷል። የሊጉን መሪ ቡድን 2 ጌሞችን አድርገ በሁለቱም ጌሞች ግብ እንዳይቆጠርበት አድርገሃል። ፍራስትሬት የሚያደርግ ጌም ነው ለሁለቱም የአርሰናል ጨዋታዎችን መጥቀስ እንችላለን። ከዛ ባለፈ 4 ነጥብ ወስዷል ከመሪው ቡድን ምናልባትም ዘንድሮ ዋንጫውን ሊያነሳ ከሚችለው ቡድን እና ይሄን ሞመንተም የማስቀጠል ጉዳይ ነው ለሊቨርፑልና ለአርነ ስሎት። በተለይ የፍሎሪያን ቪትስን መነቃቃት ማስቀጠል፣ ቡድኑ በችግሮች ውስጥም ቢሆን ውጤት ይዞ እንዲወጣ ማድረግ፣ እነዚህም ነገሮች ይጠበቃሉ። 9 ጨዋታዎች አሁን በሊጉ ላለፉት 9 ተከታታይ ጨዋታዎች ሳይሸነፍ እየተጓዘ ያለ እንግሊዝ ውስጥ ያለ ቡድን የለም። ብቸኛው ቡድን ነው የረዥሙ ያለመሸነፍ ግስጋሴ ከአርሰናል ቀጥሎ ሊቨርፑል ይመስለኛል በተከታታይ ጨዋታዎች ላይ የተሸነፈ ባለመሆኑ ምክንያት። ስለዚህ ይሄንንም መጥቀስ የሚኖርብን ይመስለኛል። ሌላው ግን ማንቸስተር ዩናይትድ ነው አሁን በጣም ቀውስ ውስጥ ያለው ቡድን እና ክለቡን የሚያውቅ አሰልጣኝ ያስፈልገናል፣ ከክለቡ ጋር ትስስር ያለው ሰው ያስፈልገናል በሚል ሙሉ ትኩረታቸውን የክለቡ የስፖርት ጉዳዮች ላይ ወይም ደግሞ ስፖርታዊ ጉዳዮች እግር ኳሳዊ ጉዳዮች ላይ የሚሰሩት እንደ ጄሰን ዊልኮክስ፣ ኦማር ቤራዳ ያሉ ሰዎች በሙሉ አሁን ያለንበትም ጊዜ ለማለፍ የክለቡን ስም ባህል ታሪክ የሚረዳ አሰልጣኝ አምጥተን ይሄንን ጊዜ መሻገር አለብን በአንድነት ስሜቱን መፍጠር የሚችል ሰው ይላሉ። ዩናይትድ ሃርመኒ ያስፈልጓል አሁን አንድነት። ምክንያቱም በሩበን አሞሪም እምነት ተጥሎባቸው የመጡ ተጫዋቾች ከዚህ በኋላ እንዴት ብለው ሊያስቡ ይችላሉ። ይሄንን መቅረፍ የሚችልና ተጫዋቾቹን ለአንድ ዓላማ እንዲፋለሙ ማድረግ። ምክንያቱም ቶፕ 4 ውስጥ መግባት ይችላል ዩናይትድ አሁን ከዋንጫ ተፎካካሪዎቹ ጎን ለመቀመጥ የሚያስችል እድል ነበረው። አንዳንዶቹን ጌሞችን ተውና አብዛኞቹን ጌሞች ኖቲንጋም ፎረስትን ምናምን እየጠቀስን ብንመለከት ዩናይትድ ማሸነፍ የሚችላቸው ጌሞች ነበሩ፣ ግን አላደረጋቸውም። ቶፕ 4 ውስጥ ተደላድሎ መቀመጥ የሚችልበት ነበርና ዩናይትድ ቢያንስ ልክ አሁን ባርሴሎና ጆዋ ካንሴሎን እንዳስፈረመው ክፍተቱን የአንድሪያስ ክሪስቴንሰን ጉዳት አለ ይሄንን ያመጣባቸው ጆዋ ካንሴሎን ለማስፈረም እንደተስማማው ዩናይትድ አሁንም ካልሂላል ኔቬስ ሊለቅ ነው። እንደ ኔቬስ ያለ የፕሪሚየር ሊጉን ባህሪ የሚያውቅ ደግሞ ለ2 እና ለ3 ዓመታት መጫወት የሚችል ተጫዋች ወደ ክለብ ማምጣት ይኖርባል። 6 ቁጥር ቦታው ትልቁ ክፍተት ስለሆነ ኦሌ ጉናር ሶልሻር የሚምጣ ፍሌቸርም የሚቀጥል ቫልኔስትሮይ የሚምጣ ካሪክም የሚምጣ ዩናይትድ 6 ቁጥር ተጫዋች ይፈልጋል። ከምንም በላይ 6 ቁጥር ይዞ ይሄ ስኳድ ትክክለኛ እንደ ሩበን ኔቬስ አይነት 6 ቁጥር ለጊዜው ማግኘት የሚችል ከሆነ ክረምት ላይ ሌላ እቅድ ስላለው ማለት ነው ማግኘት የሚችል ከሆነ በዝውውር በክረምቱ ምናልባት የአውሮፓ ውድድር ላይ በአውሮፓ ሻምፒየንስ ሊግ እንኳን ባይሆን በአውሮፓ ሊግ መሳተፍ የሚያስችል አቅም አለው። የአውሮፓ ሻምፒየንስ ሊግ መሳተፍ ይችላል ብዬ አስባለሁ። ቸልሲም በተመሳሳይ ያለው ነገር ይዞ ቢሄድ ቸልሲ የሚጎለው ምንድነው የተከላካይ ክፍል ክፍተት ነው። ተከላካይ አሁን የማርክ ጉዌ ዝውውር ላይ ለምን እጃቸውን አጣምረው እንደተቀመጡ አይገባኝም። ቡድኑ መሪ ይጎለዋል የተከላካይ ክፍሉ ላይ። የተከላካይ ክፍሉን ካስተካከለ በአማካይ ክፍልና በማጥቃት ክፍሉ ላይ